ይበስ አጎቴ ከውጭ አመጣልኝ ልብስ ሲያምር ገና ምን አይነት ነው ከዚህ በላይ ነው አመጣለሁ ወደድኩ ደግሞ እንደዚህ ነው ያምራል በጣም ነው ያምራል ወደድኩ ገና አጻበያን ታሳምር እንጂ ይሄ አይደለም ገና ብዙ ነገር ኧረ እኔ ችግር የለውም አጎቴ እንደው ባለፈው እኮ አልጋ ላይ እንደውም አልሸናህበትም አሞህ እንደው እሱን ቃል ተናገርኩ አንተ ወንዴ ጸባይና አሳምር ምን እንደ ጸባይና አሳምር እኮ ያልኩህ እኮ ይሄን ነገር አሁን እንደሚወራ ነገር ነው ያለው ኧረ እኔ ላንተ ብቻ ስለሆነ ማንም ስለሌለ እኮ ነው እዚህ ጋር ለምን አንተ ቴክኖሎጂ ዘመን አይደል እንዴ አውሪ ከርድ ይገኛል አንተ ደግሞ ከቴክኖሎጂ ከራቀቀባት ሀገር ስለመጣ ከኔ በለሰ ብዙ ታውቃለህ እሱ ነው ማለት ስላላወኩ ነው አጎቴ ይቅርታ እሺ ቅርበል ችግር የለም ምን ወደድከው አይደል ባለፈ እንትን እኮ እንደውም አሙና ወደነ አልቀዝነህበታል ነበር እሱን እንኳን አልተናገርኩም ኧረ ልጃንታ አልቆና በቃ ይቅርታ ናይ ኳንታ ሊጠቀምኩ መስሎኝ ነው ምንድን ተቆይ እንደዚህ ያወራ ኧረ ተወለህ አንተ በቃ ወደ ሀገር አልገባም እንዴ ተባጎሻት እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ እርጥብ ቤት ስገባ አንተን አስቤያለሁ ላንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ እንዴት እቀራለሁ በእናንተ ቤት ደጅ ነገ ድግስ አለ አልቀርም ይላጅ አንድ እርጥብማ እንዴት እከዳለሁ ጓደኛዬ ነው ወስዳለሁ ይሄዳል እርጥብ ድንች ነው ከሰው አይበልጥም ጓደኛ ነው አይለወጥም በሐምሌ ቲቪ ኢትዮጵያ በሐምሌ ፓርቲ ተቀላቀሉ ብያለሁ አንተም አንቺም ሰምታችሁኛል በሐምሌ ፓርቲ በመቀላቀል ህይወታችሁን አንድ እርምጃ ተቀላቀላለህ እኔ ፓርቲ ህይወትን አንድ እርምጃ ወደፊት ታሻሽላለህ እንኳን ደህና መጣ ስም ማን ነው ስም አወቀ አላወቀ በእኛ ፓርቲ አወቀ ማወቁም ማያውቅም እኛ ፓርቲ ስገባ የመጀመሪያው ኮምቦ ኑበ ይባላል ኑበ ምንድነው ኑበ ማለት ኑሮን በስኳር ማለት ነው እኛ ፓርቲ ስገባ ጧጧት እየመጣ ስኳር ያለው ሻይ ተጠጣለህ ህይወትህ ቢያንስ ከዚህ ይጣፍጣል አሁን የኔ ኑሮ ማጡ በቃ ና ተመለስ ስኳር ያለው ሻይ ተጠጣለህ ሁለተኛው ኮምቦ ደግሞ ጾሙን እንገፋበታለን ጾሙን አንጀታችንን መሽራን አድርገን እንጾማለን ከፈጣሪያችንም ታርቀን ኑሮን ማሸነፈን ትልቅ ድል ነው ይሄ ትልቅ ድል ነው ኢትዮጵያ ለዚህ መከፈሉኝ ዋጋ እንጃ ጦጦት ሻን ተጠ አፈለገ መግባት እንዲገባለሁ እንጂ እና ግታ ፈርሳለህ እንጂ እና 9 ሰዓት እየመጣን በምትበላው ምግብ ያዋጣ ነው የምትበላው አንተ አሁን አቅም እስከ ስንት ነው ታዋጣለህ በደም መታሰብ እስከ 10 ብር ያለ አይመስለኝም እንዴ 10 ብር ምንድነው የሚለው መሰለህ እየመጡ የሚበሉትን ሰዎች ያያሉ እየመጣ ታያለ ሰው ሲበላ የሚበቀረው ምግብ ምናምን በአይነት ታያለ እና ለበላ አንተማ አትበላም በአይነት ካያይ በቃም ይሄ ትልቅ ነገር ነው እንደ ቀላል ነገር እንዳታየው በጣም ይሄን ያላገኙ ስንት አሉ በሐምሌ ፓርቲ እንለያለን የምንለው በምክንያት ነው ያባተ ስም ደግሞ አልነገርከኝም ማወቀ ማለት እየመጣው ነው አወቀ እየመጣ ነው ካሰብር ወደ አብር ለማደግ እድልም ይኖራል